አንድ ነገር አብረን እንድናረግ ፈልጋለሁና 1 ሰከንድ or 2 ሰከንድ ነው የሚወስደውና እናረጋውም ነገር ምንድነው እኩል ሁላችንም ያው እንተነፍሳለን አየር እንስባለን አየር እናወጣለን ማለት ነው እና ይሄ የተነፈስነው አየር ራሳችን ሰስቴን እንድናረግ እንድንቀሳቀስ ይበቃ እንዲ በህይወት ያቆየን ይሄ የተነፈስነው እስትንፋስ ነውና ይሄ የተነፈስነው እስትንፋስ የኛ እንዳልሆነ ታውቃላችሁ ሰከንድም ማወቃችን በጣም ሀምብል ያደርገናልና ይሄንን ጥቅስ ልንገራችሁ እርሱ መንፈሱን መልሶ ቢወስድ እስትንፋሱንም ወደ ራሱ ቢሰበስብ ስጋ ለባሽ ሁሉ በአንድነት በጠፋ ሰውም ወደ አፈር በተመለሰ ነበር እና አስባችሁታል አምላክ እስትንፋሴን አምጡ ተነፍሱ እስትንፋስ እኮ የኔ ነው አምጡ ቢል በቃ ምን ዋጠ አለቅን ማለት አይደለ ግን እንደዚህ የሚል አምላክ አይደለም ያለን ጭራሽ እንደውም የዘላለም መንፈስ የሰጠን አምላክ ነው ያለንና እዚህ ምን ረዳው ምንድነው ምን ተነፍሰው እስትንፋስ ራሱ የእግዚአብሔር እንደሆነ ምንም የኛ ነገር እንደሌለ ሁሉ ነገር ኢየሱስ ስለሆነ እናመሰግናለን እናከብራለን እንሰግድለታለን እንገዛለታለን